እነሆ ትባረካላችሁ፣ ጉድለታችሁን እንኳን እንደ ሙላት ትቆጥሩታላችሁ አለ። ጉድለት በእናንተ ዘንድ አይኖርም። ማጣት በእናንተ ዘንድ አይኖርም። ሐዘን በእናንተ ዘንድ አይኖርም። መከራ በእናንተ ዘንድ አይኖርም። ለምን? ይህን የቤተ ክርስቲያንን መሰረታዊ የክርስቲያኖችን ትምህርት ይዛችሁታልና። እነዚህ ሶስቱ የክርስቲያን መሰረታዊ የምግባር መገለጫዎች ናቸው። ዮሐንስ አፈወርቅም የሚገርማችሁ ይህንን ሶስቱን ሐሳብ ያነሳና እነሆ ጌታ ሆይ ከወርቅ ካባ ይልቅ እነዚህን ሶስቱን ነገር አልብሰኝ ይላል። እየሰማችሁ ነው? ከምን ይልቅ? አቤት! ከወርቅ ካባ ይልቅ እነዚህን ሶስቱን ምን በለኝ? አልብሰኝ ይላል። ዮሐንስ አፈወርቅ በተግሳጹ አስቀድሞ ከጽሑፉ በፊት ጸሐፊው ማን እንደሆነ የተጻፈበትም ዓላማ ለምን እንደሆነ ሕዝበ ክርስቲያኑ ማወቅ አለበት ብሎ ስለሚያስተምር ኤፌሶን ምንድነች የሚለውን በአጭሩ ማየት ያስፈልጋል። የመጀመሪያው ይህ የኤፌሶን መጽሐፍ 6 ምዕራፎች አሉት፣ 155 ቁጥሮች አሉት፣ 139 ሐረጎችን የያዘ 1759 ፊደሎችን የያዘ ዓለምን የሚያስንቅ ጌታን የሚያስናፍቅ ወደ ሰማያ ሰማያት የሚነጥቅ ድንቅ የሆነ የሐዋርያው የቅዱስ ጳውሎስ መልእክት ነው። ይህ ሐዋርያ 14 መልእክታትን የጻፈ የአዲስ ኪዳንን 1/3 የከተበ 15 ዓመቱ ላይ ከገማልያል እግር ስር ቁጭ ብሎ የተማረ ያውም ለ15 ዓመት ሙሉ ገማልያል የሚገርማችሁ ክርስቶስን እንኳን ሳይቀር ያስተማረ ድንቅ አገልጋይ ነው። በ30 ዓመቱ የአይሁድ የሸንጎ አባል የነበረ በ31 ዓመቱ የሚገርማችሁ መድኃኔ ዓለም ኢየሱስ ክርስቶስን በዕለተ ዓርብ ጠዋት 12 ሰዓት ላይ 440 ጊዜ የረገጠ ሰው ነው ክርስቶስ። እሱ ብቻ አይደለም፣ በ32 ዓመቱ የሚገርማችሁ 15 ዓመት ሙሉ ኦሪትን ያስተማረውን የገማልያን ልጅ በድንጋይ እንዲወገር በሸንጎ ረቶት ልብስ ይዞ ያስወገረ ሐዋርያ ነው። ክርስቲያኖችን የሚገድል ሐዋርያ። እሱ ብቻ አይደለም፣ በአንዳንድ ሊቃውንት ዘንድ ትንሹ መጽሐፍ ቅዱስ ይሏታል የኤፌሶንን መጽሐፍ። እየሰማችሁ ነው? ትንሿ ምን ንገሩኝ እንጂ ትንሹ መጽሐፍ ቅዱስ ወይም ትንሿ መጽሐፍ ቅዱስ ይላሉ። ለምን ከተባለ ኤፌሶን መጽሐፍ የሚገርማቸው ሐዋርያው ጳውሎስ ድንቅ ጸሐፊ ነው ተብሎ በሊቃውንት የተመሰከረለት በኤፌሶን መጽሐፉ ነው። የደስታ አገልጋይ ነው። በመከራ ውስጥ ያለፈ ነው። በተለያየ ህይወት ውስጥ ራሱን እያስጨነቀ ቤተ ክርስቲያንን የሚገርማችሁ በስሜት ሳይሆን በብዙ መጋደል የመሰረተ ድንቅ ሐዋርያ ነው። ምክንያቱም ቤተ ክርስቲያን በስሜት አትመሰረትም። ቤተ ክርስቲያን በስሜት የምትቋቋም አይደለችም፣ በብዙ ትግል የምትቋቋም ነች። ስለዚህ ትንሹ መጽሐፍ ቅዱስ ሊቃውንት ይላታል። ለምን? እግዚአብሔር ስነ ፍጥረትን ከፈጠረበት አንስቶ እስከ ፍጻሜ ያለውን ሐሳብ የያዘች መጽሐፍ ነች። ግን ስንት ምዕራፍ ነው ያላት? ጎበዝ 6 ምዕራፍ ነው ያላት። ደግምላችኋለሁ፣ አንድ ጊዜ በደንብ ጻፉት። ይህ የኤፌሶን መጽሐፍ 6 ምዕራፍ አለው። 155 ቁጥሮች አሉት። 133 ሐረጎች አሉት። 1759 ፊደሎች አሉት። በዚህ መጽሐፍ ውስጥ ይህ ሐዋርያው ጳውሎስ ዓለምን የሚያስንቅ ጌታን የሚያስናፍቅ ወደ ሰማይ ሰማያት የሚነጥቅ ድንቅ የሆነ ጽሑፍን የጻፈበት መልእክት ነው። በዚህ የኤፌሶን መጽሐፍ ውስጥ የአርጤምስን ወይም ደግሞ የዲያናን ጣዖት እንደ ጎርፍ ሆኖ ጠራርጎ ያጠፋበት ድንቅ መልእክቱ እንደሆነ ይናገራሉ። የሚገርማችሁ በዓለም ላይ ከሚጎበኙ 7 ቅርሶች አንዱ የዲያና ቤተ ጣዖት ነው። ዓለም ላይ ካሉ ድንቅ ሆነው ወይንም ደግሞ በጣም ከሚጎበኙ 7 ቅርሶች አንዱ የዲያና ነው። የሀገሩን ሁኔታም ደግሞ ለማወቅ ያህል ሊቃውን ሲያስተምሩ ምን ይላሉ? በኤፌሶን ያለውን ሕግና ስርዓት ሐዋርያው ቅዱስ ጳውሎስ በደንብ ያውቅ ነበር። እየሰማችሁ ነው? ምክንያቱም ለምሳሌ በየሀገሩ ያለ ባህልና ወግ ይለያያል አይደል? ይለያያል። ለምሳሌ ሱዳን ሀገር ሄዳችሁ የሚገርማችሁ ሱዳን ሀገር ሄዳችሁ እና ኢትዮጵያ ያለ አንድ አይነት ንግግር ልዩነት ግን አለው። ለምሳሌ
ኢትዮጵያ አንድ የታመመ ሰው ወይም የተቸገረ ሰው አጠገባችሁ ብታዩ ትላላችሁ አይደል? እየሰማችሁ ነው ትላላችሁ። ሱዳን ግን ብትሄዱ አንድ ሰው አጠገባችሁ ሆኖ ካለ ሊገላችሁ። የሚገርማችሁ እየሰማችሁ ነው። አዝኖልኝ ነው፣ ራርቶልኝ ነው፣ ሊያገዘኝ ነው እንደ ኢትዮጵያ ባህል ብትሉ ትክክል አይደለም። ስለዚህ የሀገሩን ባህል ማወቅ ያስፈልጋል። ለዛ ነው በቤተ ክርስቲያናችን እያንዳንዱ የመጽሐፍ ቅዱስ ክፍል እየተተነተነ ቤተ ክርስቲያን ለልጆቿ ታስተምራለች። አንድ መጽሐፍ ቅዱስ ግልጥ አድርጎ አንብቦ ገብቶኛል ማለት አይቻልም። በእኛ ቤተ ክርስቲያን ለምን እንደተጻፈ በራሱ ማወቅ ያስፈልጋል። ማን እንደጻፈ ማወቅ ያስፈልጋል። መልእክቱ ለምን እንደተጻፈ ማወቅ ያስፈልጋል። ለምን ቢባል ሰው ያላየውን ምግብ ቢመገብ ውስጡ ያለውንም ሳይስማማ ቀርቶ አብሮት ምን ሊል ይችላል? ሊያወጣ ይችላል። እየሰማችሁ ነው? ሊያወጣ ይችላል። የተስማማውን ሁሉ ሊያወጣበት ይችላል። ስለዚህ ማወቅና መረዳት ያስፈልጋል። በዚህ በኤፌሶን መጽሐፍ ውስጥ ሐዋርያ ቅዱስ ጳውሎስ እነዚህ ሶስት መሰረታዊ ጉዳዮችን ያነሳልናል። እንደዚህ ይላል ኤፌሶን ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ በምናችሁ ንገሩኝ። በተጠራችሁበት መጠራታችሁ። አሁን እዚህ የመጣችሁት ሁላችሁ ጌታን በጣም ስለምትወዱት አይደለም። ይገርማችኋል። በጣም እመቤታችንን ስለምትወዷት አይደለም። ጌታን በጣም ስለምታፈቅሩት አይደለም። እሱ ራሱ እናንተን በጣም ምን ስለሚላችሁ ነው እንጂ አቤት ስለሚወዳችሁ ነው እንጂ። ለዛ ነው መጽሐፍም እኔ መረጥኳችሁ እንጂ እናንተ ነኝ ምን አላችሁኝም ማለት አልመረጣችሁኝም። መርጠነው አይደለም ተመርጠን ነው። እሱ ብቻ አይደለም የሚገርማችሁ የመጣችሁት እሱ ወዳችሁ እንደሆነ ማስረጃ በማርቆስ ወንጌል ምዕራፍ 3 ቁጥር 13 እስከ 16 ስታነቡ እንዲህ ይላል፣ የወደዳቸውን ወደ እርሱ ጠራ ይላል። እየሰማችሁ ነው? ምን ያላቸውን? የወደዳቸውን ወደ እርሱ ጠራ ማለት ምን ማለት ነው? ሐዋርያው ጳውሎስ በኤፌሶን ምዕራፍ 4 ቁጥር 1 ላይ የተጠራችሁበት ወይም በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ ይላል። የተጠራ ነው እንዴት ነው ካላችሁ ማርቆስ ሲመልስልን ስለወደደን ነው አለ። ምን ስላለን ነው? አቤት። ስለዚህ በተወደዳችሁበት ልክ ተመላለሱ። የወደዳችሁን ውደዱት። ጊዜ የሰጣችሁን ጊዜ ስጡት። ዘመን የቆጠረላችሁን ዘመን አስቆጥሩለት። ከእሱ ጋር ኖራችሁ። ስለዚህ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ አለና ቁጥር 2 ላይ እንደዚህ ይላል፣ በትህትና ሁሉና በየዋህነት በትዕግስትም አለ። በምንም ንገሩኛል? በትዕግስትም። ቀጥሎ ምን አለ? እርስ በርሳችሁ በፍቅር ታገሱ። በምን ታገሱ? የመጀመሪያው በትዕግስት አለ። ሁለተኛው ያነሳልን ፍቅርን ነው። እየሰማችሁ ነው? ቁጥር 32 ላይ ስትወርዱ መጨረሻ ላይ ደግሞ እርስ በርሳችሁ ጌታ ይቅር እንዳላችሁ ይቅር ተባባሉ አለ። እየሰማችሁ ነው? ይቅር ተባባሉ። አሁን ሐዋርያው ቅዱስ ጳውሎስ እነዚህን ሶስት መሰረታዊ ጉዳዮች ያነሳልናል። ወጣቶች የሆናችሁ በደንብ ስሙ። ለነገ ህይወታችሁ የሚጠቅማችሁ ነው። ለኳስ፣ ለፊልም፣ ለተለያየ ነገር ጊዜ ሰጣላችሁ። ለጌታ ቃል ጊዜ ስጡ። ለሱ የምትሰጡት ጊዜ 7 እጥፍ ሆኖ የሚመለስላችሁ ነው። ለኳስ ጊዜ ብትሰጡ ምንም የሚመለስላችሁ ነገር የለም፣ ከእድሜያችሁ ላይ ይቀነስባችኋል እንጂ። ዛሬ ለጌታ ጊዜ ብትሰጡ ነገ በትዳራችሁ የተባረካችሁ፣ ያውም ልክ እንደ መጽሐፍ አንዳንድ መጽሐፍቶች ከእናንተ ህይወት ሰዎች እየጠቀሱ የምትማሩበት ወይም ደግሞ መማማሪያ የምትሆኑ ቀለሞች ነው የምትሆኑት። በደም ጊዜ መስጠት ያስፈልጋል። እነዚህ ሶስቱ መሰረታዊ ጉዳዮች ለትዳር፣ አብሮ ለመኖር፣ በብቸኝነት ህይወት ከማህበረሰብ ከማይመስሉን ሰዎች ጋር ጭምር በሰላም እንድንኖር የሚያደርጉን ድንቅ መልእክት ነው። ድንቅ መልእክት ነው። ክርስትናችንን የሚገልጥ ነው። ስለዚህ እነዚህ ሶስት መሰረታዊ ጉዳዮች ምንድናቸው ሐሳባቸው የሚለውን ማወቅና መረዳት ያስፈልጋል። መሀል ላይ ማንሳት የምፈልገው ሐሳብ ነበረኝ፣ ግን ከሰዓት አንፃር አልፈዋለሁ። ቀጥታ ወደ ሐሳባችን እንገባለን። የመጀመሪያው የምናነሳው
ትዕግስት የሚል ነው። የመጀመሪያው ምንድነው? አቤት የመጀመሪያው ምንድነው? ብዙ ሰዎች ይገርማቸዋል። ትዕግስት ማለት ዝም ማለት የሚመስላቸው ሰዎች አሉ። ብዙ ሰዎች ትዕግስት የሚመስላቸው ጸጥ የሚሉ ሰዎች ይመስላቸው። ትዕግስት ማለት ዝም ማለት አይደለም ወገኖቼ፣ እንዳትሳሳቱ። ዝም ያላችሁ ሰው ትዕግስተኛ ነው ማለት አይደለም። ጊዜ እየጠበቀም ሊሆን ይችላል። እየሰማችሁ ነው? ጊዜ እየጠበቀም ሊሆን ይችላል። ዛሬ ተነስ ያላችሁት ሰው ምንም አማራጭ ስለሌለው ይነሳል። አክብሮ አይደለም። እየሰማችሁ ነው? ለምሳሌ የፈለገ ያህል ጉልበተኛ ነኝ ብትል ፕራይም ሚኒስትሩ ቢመጣ ተነስ ብትባል አልነሳም ትላለህ? ያነሰዋል ወገኔ፣ እንደ ፉዬ ገላ እንዲያነሰዋል። ቦታ እስክታጣ ድረስ ማስቀመጫ እስክታጣ ድረስ የሚያነሰው። አንዳንድ ሰው ተነስ ሲባል ስለተነሳም ብቻ አይደለም። ትዕግስት ማለት ዝም ማለት አይደለም ወገኖቼ። ትዕግስት ማለት ጸጥ ማለት አይደለም። አንዳንድ ጊዜ ሰዎች ይጠይቃሉ፣ ትዕግስት በማጣታቸው የተነሳ እግዚአብሔርን ይጠይቃሉ፣ ይለምናሉ። ለምንድን ነው ፈጥኖ የማያደርግልኝ? ለምንድን ነው ቶሎ በሕይወቴ የማይገለጠው? ጓደኞቼ፣ አብሮ አደጎቼ፣ ከኔ በታች የሆኑት በስራ በትዳር በኑሮ በተለያየ አይነት መንገድ ከፍ ያለ ቦታ ላይ ናቸው። እኔ ለምንድን ነው የማይሰማኝ የምትሉ ሰዎች ትኖራላችሁ። ሌሎቹን አክብሮ እኔን ለምንድን ነው ያላከበረው? ለሌሎቹ ባለትዳሮች ልጅ ሰጥቶ ለእኔ ለምንድን ነው ያልሰጠው? ሌሎቹን በሀብት በዝና እውቀት ሳይኖራቸው ሳይማሩ ምንም አይነት እውቀት ሳይኖራቸው ከፍ አድርጓቸው እኔን ለምንድን ነው ያሳነሰኝ የምትሉ ሰዎች ትኖራላችሁ። እግዚአብሔር በባህሪው ማፍጠን እየቻለ የሚያዘገየው፣ መስጠት እየቻለ የሚከለክለው ለምንድን ነው ካላችሁ፣ እግዚአብሔር ከእናንተ አንድ ነገር ይፈልጋል። እሱም ምንድን ነው ካላችሁ፣ ከእጁ ይልቅ ልጁን ከፍትፍቱ ይልቅ ፊቱን እንድትመለከቱለት ይፈልጋል። እየሰማችሁ ነው? ከሚሰጣችሁ ከእጁ ይልቅ ልጁን እንድታዩለት ይፈልጋል። ከሚያበላችሁ ፍትፍት ይልቅ የፊቱን ገጽታ፣ የፊቱን ደስታ፣ የፊቱን ብርሃን እንድታዩለት ይፈልጋል። አንዳንድ ጊዜ በጣም የተቸገረ ቤት ስትገቡ አይታችሁ ከሆነ እናቶችም አባቶችም እዛ ቤት ያሉ ሰዎች አይታችሁ ከሆነ ቀድሞ የሚመለከቱት እጃችሁን እኮ ነው። ከክፍለ ሀገር ስትመጡ አላችሁ ተብሎ ከታሰበ፣ ለብሳችሁ ከታያችሁ፣ እንዳላችሁ ከታወቀ፣ አንድ ደሃ ቤት ውስጥ ስትገቡ ፊታችሁን እኮ አይደለም የሚያዩ እጃችሁን እኮ ነው። ይሄ እኮ ነው የኛ ህይወት። እግዚአብሔር ደግሞ ያን አይፈልግም። ከእጁ ስጦታ ይልቅ ልጁን እንድናይለት ይፈልጋል። ስለዚህ ለምንድን ነው የዘገየው ካላችሁ፣ እግዚአብሔር አባታችሁ የማይሰጣችሁ የሚከለክላችሁ የሚያዘገይባችሁ ስለ አንድ ምክንያት ነው። እሱም ልጁን እንድታዩለት ይፈልጋል። ማን እንድታዩለት? አቤት ልጁን እንድታዩለት ይፈልጋል። የመጀመሪያው ትዕግስት ማለት ምን ማለት ነው ካላችሁ፣ በመጠበቅ ውስጥ ያለ ጥሩ ባህሪ ማለት ነው። የመጀመሪያው አሁን ሊቃውንት የሚያስተምሩትን ትምህርት ነው የምናነሳው። ትዕግስት ማለት ምን ማለት ነው ከተባለ፣ በዚህ የትምህርት ሐሳብ ውስጥ ራሳችሁን ቼክ ታደርጋላችሁ፣ ትፈትሻላችሁ። እኔ ትዕግስት አለኝ ወይ? ፍቅር አለኝ ወይ? ይቅር ባይ ነኝ ወይ? ስለ ይቅርታ ገብቶኛል፣ ስለ ፍቅር ገብቶኛል፣ ተረድቻለሁ ወይ የሚለውን እንድታዩት ነው። የመጀመሪያው ትዕግስት ማለት በመጠበቅ ውስጥ ያለ ጥሩ ባህሪ ማለት ነው። በምን ውስጥ? አቤት በመጠበቅ ውስጥ ያለ ምንድነው? አቤት ጥሩ ባህሪ ማለት ነው። ትዝ ይላችሁ እንደሆነ እስራኤላውያን ሙሴ እየመራቸው ከወጡ በኋላ ከግብፅ ባርነት ለ430 ዘመን ሙሉ ባሮች ሆነው ተረግጠው ተገዝተው ያውም በነፃነት ሳይሆን እየተረገጡ በባርነት ከኖሩበት ከተማ እግዚአብሔር በብዙ ተአምራትና በብዙ ድንቅ ሁኔታ ካስለቀቃቸው በኋላ ወደ ታየላቸው ወደ ጠቆማቸው እግዚአብሔር አምላክ ጉዞ ሲያደርጉ የሚገርማችሁ መሃል ላይ ያንጎራጉሩ ነበር ይላል። ምን ይሉ ነበር? አቤት ያንጎራጉሩ ነበር። እግዚአብሔር
የ40 ቀኑን መንገድ 40 ዓመት አደረገባቸው ሲባል በብዙ አይነት መንገድ ይፈታል። የመጀመሪያው ማጉረምረማቸውን እንዲያቆሙ ከነሱ ሐሳብ ይልቅ የአምላካቸው ሐሳብ ትክክል እንደሆነ እንዲያቆሙ። እሱ ብቻ አይደለም፣ የሚገርማችሁ በልቦናቸው ላይ የተጣበቀባቸው የጣዖት አምልኮ እንዲራገፍ እግዚአብሔር ስለፈለገ ምድረ በዳ በተባለ ወንፊት ውስጥ እግዚአብሔር አስገብቷቸው ያራግፍላቸው ነበር። ያራግፍላቸዋል። ምክንያቱም ወደ ታየላቸው ሀገር፣ ወደ ታየላቸው ከተማ፣ ወደ ዛች ከነዓን መግባት የሚችሉት በልቦናቸው የሰቀሉትን ጣዖት ይዘው አይደለም፣ በጭራሽ አይደለም። ዛሬም ንስሐ ለሕይወታችን የተዘጋጀው ለዘላለማዊ መንግስት፣ ለዘላለማዊ ርስታችን እንደ ቆሸሽን መግባት እንደሌለበት ያሳየናል። ስለዚህ ያጉረመርማሉ። እግዚአብሔር በማጉረምረማቸው ምክንያት የ40 ቀኑን መንገድ 40 ዓመት አደረገባቸው። ትዕግስት ማለት መሰረታዊ የመጀመሪያ ሐሳቡ ምንድነው ካላችሁ በመጠበቅ ውስጥ ያለ ጥሩ ባህሪ ማለት ነው ወገኖች። ጠይቃችሁታል፣ አድርግልኝ ብላችሁታል፣ ስጠኝ ብላችሁታል፣ መከራ በኔ በስቷል ብላችሁታል። እነሆ እሱ የሚፈልገውን ነገር አድርጉለት። ስትጠብቁት በጥሩ ባህሪ ሆናችሁ ጠብቁት፣ ሳታጉረመርሙ። አንተ ያልከው ትክክል ነው ብላችሁ መጠበቅ ያስፈልጋል። ሁለተኛ ትዕግስት ማለት ስትቀበሉ እንደምትደሰቱት ስትጠብቁ መደሰት ማለት ነው። እየሰማችሁ ነው? እግዚአብሔር ሲሰጣችሁ እንደ ስብ አንበሳ አምልኮ ላንተ ይገባል ጌታ ሆይ ብላችሁ እንደምትቀበሉ እንደምትደሰቱት ልክ እንደዛ አምላካችሁ እግዚአብሔር እስኪያደርግላችሁ ጊዜ በደስታ መጠበቅ ነው። አሁን አብዛኛው ሰው ይገርመኛል፣ ስለት ዛሬም ጠዋት ላይ ታችኋል። ለጌታ ለአምላኬ እንዲህ ተስያለሁ፣ እንዲህ ካደረገልኝ ዣንጥላ አስገባለሁ ይላሉ አይደል? የሰማችሁ ነው? ብዙ ሰው ያልገባው ትልቁ የቤተ ክርስቲያን ትምህርት ስህተት የሆነበት የቱ ጋር ነው ካላችሁ ስለት ነው። እየሰማችሁ ነው? ምንድነው? አልሰማሁም። ይሄ ከመምህራኖችም ከአባቶችም ድካም ነው። ምክንያቱም ቢያስተምሩ ምዕመኑ ይይዝ ነበር፣ ባለማስተማራችን። ብዙ ሰው ስለት የሚሰጠው ከተደረገለት ነው አይደለም? አቤት። ስለት ምን ማለት ነው ካላችሁ ቀድማችሁ የምትሰጡት እጅ መንሻ ማለት ነው። እየሰማችሁ ነው? ቀድማችሁ ምን የምትሉት ይዛችሁ፣ ለምሳሌ ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል፣ ጥላ ሊሆን ይችላል። መታችሁ ለእግዚአብሔር ጌታ ሆይ እንዲህ እፈልጋለሁ፣ እንዲህ አድርግልኝ፣ በሕይወቴ ጉድለት በስቷል፣ ስራ ማግኘት እፈልጋለሁ፣ መውጣት መግባቱ ደክሞኛል፣ እባክህ እማርፍበትን ነገር አድርግልኝ ብላችሁ መታችሁ ለእግዚአብሔር ትሰጡታላችሁ። እየሰማችሁ ነው? ካደረክልኝ እሰጥሃለሁ ማለት ምን ማለት መሰላችሁ? ካላደረክልኝ ምን አልልህም ማለት ነው። አቤት። እግዚአብሔር በባህሪው ደግሞ የማይጠቅመንን የሚጎዳንን ለሞት የሚሆነ ነገር ከሆነ አያደርግልንም። እየሰማችሁ ነው? ለዛ እኮ ነው አባ አጋቶን ጌታ ሆይ አለ ስለሰጠኝም ብቻ ሳይሆን ስላልሰጠኝም ነገር አመሰግናለሁ አለ። እየሰማችሁ ነው? ምን ስላላልከኝም ጭምር ስላልሰጠኝም ጭምር አመሰግናለሁ። ስለት ማለት ትልቁ ጉዳይ ምንድነው ካላችሁ ለአምላካችሁ ለእግዚአብሔር መታችሁ መጀመሪያ ነው የምታስገቡት። ከተደረገላችሁ በኋላ አይደለም። መጀመሪያ ትሰጣላችሁ። እንዲህ ፈልጋለሁ አድርግልኝ ትሉታላችሁ። ካላደረገ ለእናንተ ስላልተስማማ እግዚአብሔር ስላረቀላችሁ ባለማድረጉ የሚከለከል ጌታ አይደለም። ስለዚህ ሲደረግላችሁ እንደምትደሰቱት ስትጠብቁም በንጹህ ደስታ መጠበቅ ማለት ነው ትዕግስት ማለት። ሶስተኛው የሚገርማችሁ እዚህ ላይ ስትጠብቁ እንደምትደሰቱ፣ ሲሰጣችሁ እንደምትደሰቱ፣ ስትጠብቁ መደሰት ነው የሚለው ሐሳብ ላይ ዕንባቆም የተባለ አንድ ነቢይ አምላኩ እግዚአብሔርን በምዕራፍ 1 ላይ ጌታ ሆይ አለ የሕዝቡን ኃጢአትና በደል ተመልክተህ እንደምትቀጣ አውቃለሁ አለ። በደንብ ስሙኝ። እቺ ኃጢአትና በደል ሲሰሩ እንደምትቀጣ አውቃለሁ። አሁን ግን አለ በንጹሖች ላይ የሚፈሰው እንባ፣ በንጹሖች ላይ የመጣው መከራ፣ ንጹሖች እየተገደሉ ነው። የቤት አገልጋዮች መከራ
ወይ አትፈርድም ወይ ብሎ የሚገርማችሁ ዕንባቆም አምላኩ እግዚአብሔርን ተሟገተው። አታይም ወይ አትፈርድም ወይ? ንጹህ ደም እየፈሰሰ እኮ ነው። ድሆች እየተበደሉ እኮ ነው። ፍረድ እንጂ። እንደውም አለ የሚገርማችሁ ምዕራፍ 1 ስታነቡ እምትከራከረኝ ከሆነ በአምባ ላይ ቆሜ እጠብቅሃለሁ አለ። እየሰማችሁ ነው? በምን ላይ ቆሜ እጠብቅሃለሁ? ዕንባቆም እንዲሁ አይደለም እየተከራከረ ያለው ማለት ነው። በኤቪደንስ ነው፣ ማስረጃ አለ ማለት ነው እግዚአብሔርን ሲከራከር። የሚገርመው ምዕራፍ 3 ላይ ግን ምዕራፍ 2 ላይ አምላኩ ሳይመልስለት ለዕንባቆም ምዕራፍ 3 እንድስታነቡ እኔ ግን በአንተ ደስ ይለኛል አለ። እየሰማችሁ ነው? እኔ ግን በአንተ ምን ይለኛል? አቤት ደስ ይለኛል። ለዕንባቆም እኮ አልተመለሰለትም። የጠየቀው ጥያቄ እኮ እግዚአብሔር አልመለሰለትም። አድርግ ያለውን እኮ አላደረገለትም። ግን ዕንባቆም እየጠበቀ በአምላኩ ምንኛ ነው ምን ይለኛል አለ? አቤት ደስ ይለኛል። ሶስተኛ ትዕግስት ማለት ፍላጎትን አጥቶ በእግዚአብሔር መደሰት ማለት ነው። ምንን አጥቶ? አቤት ፍላጎትን አጥቶ በእግዚአብሔር መደሰት ማለት ነው። አንዳንድ ሰዎች በዘመናቸው ሙሉ እያጉረመረሙ ፍላጎታቸው ስላልተሳካ ከአምላካቸው የሚጋጩ ሰዎች አሉ። አብርሃም የሚገርማችሁ እግዚአብሔር መጣና ቃል ገባለት። ልጅን እሰጥሃለሁ አለው። ምንን እሰጥሃለሁ? ንገሩኛ። ልጅን እሰጥሃለሁ። የሚገርማችሁ አብርሃም ልጅን እሰጥሃለሁ እግዚአብሔር ካለው ሰዓት አንስቶ ምን ይጠብቃል ማለት ነው? ንገሩኝ እንጂ ልጅ። እግዚአብሔር የሚገርማችሁ አብርሃም ቤት አንድ ቀን እንኳን ዘሎ አያውቅም። በየቀኑ ወደ አብርሃም ቤት ይመጣል። ተመልከቱ። ያው የሚገርማችሁ በየቀኑ መምጣቱ አይደለም፣ 24 ዓመት ሙሉ ያለማቋረጥ በአብርሃም ቤት ማን ይመጣል? ንገሩኝ እንጂ። የሚገርማችሁ አብርሃም በጣም የተደነቀበት ትልቁ የጸጋ አባት ነው ተብሎ የተመሰከረለት በሌላ በምንም ጉዳይ አይደለም። ልጅ ይሰጣል እግዚአብሔር አለው፣ ልጅ ይጠብቃል። ዳሩ ግን እግዚአብሔር ወደ ቤቱ በመጣ ቁጥር በየቀኑ ወደ ቤቱ ሲመጣ እግዚአብሔር ልጅ ይዞለት አይመጣም። አብርሃም ግን በየቀኑ ለአምላኩ መስዋዕት ይሰዋል። እየሰማችሁ ነው? በየቀኑ ምን ይሰዋል? ንገሩኝ እንጂ። እኛ እኮ እግዚአብሔር ሲያደርግልን እኮ ነው መስዋዕት የምንሰዋው የምናደርግለት። አብርሃም የተመሰገነው በሕይወቱ በዚህ ነው። ከሚያደርግለት ይልቅ እግዚአብሔር ይዞለት ከሚመጣው ስጦታ ይልቅ ለአምላኩ ለእግዚአብሔር መስዋዕትን ሁሉ ጊዜ ይሰዋል። ትልቁ የትዕግስት መገለጫ ምንድነው ካላችሁ ፍላጎትን አጥቶ በማን መደሰት ማለት ነው? አቤት በእግዚአብሔር መደሰት ማለት ነው። ትዕግስት ማለት የመጨረሻው በሚለዋወጥ ባህሪ የማይለዋወጥ ባህሪ ማለት ነው። እቺን በደንብ ስሙ። በሚለዋወጥ የምን ባህሪ? የሰው ባህሪ የማይለዋወጥ ባህሪ መያዝ ማለት ነው። በደንብ ስሙኝ። እቺ ብዙ ጓደኞቻችሁ ከናንተ ጋር የሚሰሩ ከናንተ ጋር የሚኖሩ ሰዎች ባህሪያቸው ሊለዋወጥ ይችላል። እየሰማችሁ ነው? ባህሪያቸው ሊለዋወጥ ይችላል። ነገራቸው ሊቀያየር ይችላል። ምግባራቸው ሊለወጥ ይችላል። የነሱ መለወጥ እናንተን የማይለውጥ መሆን አለበት። ትዕግስት ማለት የመጨረሻ ዋናው በሚለዋወጥ የሰው ባህሪ ውስጥ የማይለዋወጥ ባህሪ በእናንተ ውስጥ ሲኖርና ሲገለጥ ማለት ነው። ተመልከቱ ይሁዳን። ገና እግዚአብሔር አምላኩ መድኃኔ ዓለም ኢየሱስ ክርስቶስ ወደ 12 ሐዋርያት ወደ ቅዱሳን ህብረት ከማስገባቱ በፊት ይሁዳ አባቱን በጦር ሜዳ ገድሎ እናቱን በግብር ተገናኝቶ ሲመጣ እግዚአብሔር ያውቅ ነበር። ያውቃል ከእናቱ ጋር በግብር እንደተገናኘ አባቱን በጦር ሜዳ እንደገደለ ያውቃል። ዳሩ ግን መድኃኔ ዓለም ኢየሱስ ክርስቶስ የሚገርማችሁ ከኃጢአት መንደር የመጣውን ይሁዳን አነሳና ከ12ቱ ቅዱሳን ሐዋርያት አንዱ አደረገው። እሱ ብቻ አይደለም የሚገርመው፣ ይሁዳ 30 ዲናር ማግኘት ፈልጎ ኢየሱስ ክርስቶስን ለማስያዝ ተማክሮ ሁሉ ሐሙስ ሲመጣ ይገርማቸዋል ሳይለየው ከ11ዱ ሐዋርያት ክርስቶስ ያውም በጉልበቱ ተንበርክኮ ወገቡን ታጥቆ ይሁዳንም ጭምር አጥቶታል። የይሁዳ ባህሪ እንዲቀያየራል። የክርስቶስ ባህሪ አንድ ነው። ለይሁዳ ያለው ፍቅር አልተለወጠበትም። ይሁዳ ይቀያየራል፣ ይለዋወጣል። እሱ ብቻ አይደለም የሚገርማችሁ የቆሸሸውን እግሩን
እያጠበለት እንኳን ዳግም አሳልፎ ሊሰጥ ያውም እነዛን ጠላቶች ይዟቸው ሊመጣ ሲወጣ ሁሉ የኢየሱስ ክርስቶስ ፍቅር እንደጸና ነበር። እየሰማችሁ ነው? ምን ያለ ነበር? ንገሩኝ እንጂ ዛሬም እናንተን ያፈቀራችሁ እኮ ፍቅር ይህ እኮ ነው። ለእናንተ ያለው ቦታ ይህ እኮ ነው። ዛሬም የማይለወጠው ማንነቱ ይህ እኮ ነው። እንደ ሰው ቢሆን እዚች ቤት አገቡም ነበር እኮ። በሁለትና በሶስት ዓመት ውስጥ ከዚች ቤት ትወጡ ነበር እኮ። አባታችሁ ዛሬም ባለመለወጥ ያለ ትዕግስቱን እየገለጠልን እንጂ በእውነት ክብር ምስጋና ለአምላካችን በእውነት ይሁን። የማይለወጥ የማይቀየር ባህሪ። አጥፍታችኋል፣ በድላችኋል፣ ደክማችኋል፣ ወድቃችኋል። በትላንትና ጉልበታችሁ በትላንትና ብርታታችሁ ዛሬ ላይ ኖራችሁና ላትቀጥሉ ትችላላችሁ። ዛሬም ግን ክርስቶስ ይፈልጋችኋል። የእናንተ ባህሪ ተለውጧል። ትላንት አስቀድሱ ነበር፣ ትላንት ጾሙ ነበር፣ ትላንት ቤቱን ትጠርጉ ነበር፣ ትላንት ዘምሩለት ነበር፣ ትላንት ታመሰግኑት ነበር፣ ትላንት ለቤቱ ደፋ ቀና ትሉ ነበር። ዛሬ ግን በኃጢአት ማንነታችሁ ተለውጦ ሊሆን ይችላል። የማይለወጥ ባህሪ ያለው እሱ ብቻ ነው አባታችሁ። ዛሬም የሚጠብቃችሁ እሱ ነው። ስለዚህ ትልቁ ትዕግስት ማለት ምን ማለት ነው ካላችሁ በሚለዋወጥ የሰው ባህሪ ውስጥ የማይለዋወጥ ባህሪ ሊኖራችሁ ይገባል። ይህ የትዕግስት ትልቁ መገለጫ ስለሆነ ማለት ነው። ሁለተኛውን ስንመለከት የሚገርማችሁ ፍቅር ነው። ሁለተኛው ምንድን ነው? አቤት ፍቅር ነው። የሚገርመው ሐዋርያው ቅዱስ ጳውሎስ የሚገርማችሁ እጅግ በጣም እጹብ ድንቅ የሆነ ጸሐፊ እንደሆነ የተመሰከረለት በዚህ መጽሐፍ ነው። በጣም የሚያስገርም በቃ ጸሐፊ ነው ብለው ሊቃውንት ያመሰገሩ በዚህ መጽሐፍ ነው። ታገሱ አለና ወረድ ብሎ እዛው ላይ በፍቅር ታገሱ አለ። እየሰማችሁ ነው? በምን ታገሱ? በፍቅር ታገሱ። ምክንያቱም እናንተ ልትታገሱ የምትችሉት ውስጣችሁ ምን ሲኖር ነው? ንገሩኝ እንጂ። ለዛ እኮ ነው አይታችሁ ከሆነ በቤት ውስጥ ወንድማችሁ ረግጦ ቢያልፍ እናታችሁ ረግጣችሁ ብታልፍ አትናገሩም፣ ጸጥ ነው የምትሉት። አንድ ቦታ ላይ ሻይ ቡና እየጠጣችሁ እንኳን አንድ ሰው መቶ ሲገፋችሁ ለመጣላት ትነሳላችሁ። እየሰማችሁ ነው? ይሄ ነው። ሁለተኛ ያነሳው ሐዋርያው ቅዱስ ጳውሎስ በፍቅር ታገሱ አለ። አንድ ነገር ማወቅና መረዳት አለባችሁ። አንድ ሰው ለአንተ ያለኝ ትዕግስት አልቋል ካላችሁ ይህ ሰው ውስጡ ያለው ፍቅር ለእናንተ ያለው ጨርሷል ማለት ነው። ልታገስሽ አልችልም ካለ ባልም ይሁን ሚስትም ትሁን ወንድምም ይሁን እህትም ይሁን አልታገስም ካለ ይህ ሰው ትዕግስቱን ብቻ አይደለም የጨረሰው ፍቅሩንም ነው የጨረሰው። ምክንያቱም ሰው ሊታገስ የሚችለው ፍቅር ሲኖረው። አይታችኋል? አንዳንድ ጊዜ ሚስቶች አብሶ በትዳራቸው ላይ ብዙ መከራ እየደረሰባቸው የሚታገሱ፣ ችግር እየደረሰባቸው የሚታገሱ፣ እየተደበደቡ ብዙ ጣውረድ እያዩ የሚታገሱ እኮ ሚስቶች አሉ፣ እናቶች እኮ አሉ። ኧረ አንድ ቦታውን በቅርቡ ልጇን እንደ ባል አይደለም እንደ አባትም አይደለም እንደ ክፉ የምትቆጥር እናት አለች። የሚገርማችሁ ለምንድን ነው ካላችሁ ሁሉ ጊዜ ማታ ማታ ልጇ እየመጣ ይደበድባታል እየጠጣ። እሱ እስኪገባ እንደ 10 ሳንቲም ፌስታል ተጨማዳ ነው የምትጠብቀው። የሚገርማችሁ ጠጥቶ ይመጣል፣ ሰክሮ ይመጣል፣ ይደበድባታል። በጠዋት ተነስታ ቁርስ ሰርታ ታቀርባለች፣ ትመግባለች። ብዙ ሚስቶች አሉ በእውነት እየተደበደቡ እቤት ውስጥ ቁጭ ብለው ወንድየው ጠጥቶ ያውም ከነመጠጥ ሽታው መጥቶ ከእለት ከተለያየ ቦታ እየጠየቀች እየለመነች እያጫወተች እያሳሳቀች ከቤተሰቦቿ ሁሉ የቃረመችውን እቤቷ ጉድለት እንዳይኖር ታደርጋለች። እሱ ውጭ ጠጥቶ ይመጣል። የምትታገሰው ፍቅር ስላላት ነው። ወገኖች ወንድሞቼ እንድትረዱ የምፈልገው እሱን ነው። ባለ ትዳሮች በትዳር ውስጥ ያላችሁ ከናንተ መሄጃ አታ አይደለም፣ ሌላ ቦታ መሄጃ አታ አይደለም። ለናንተ ያላት ፍቅር ጽኑ ስለሆነ ነው። መድኃኔ ዓለም ኢየሱስ ክርስቶስም የሚገርማችሁ በፍቅር ነው የታገሰን። እንዲህ ባለ ሁኔታ ነው የታገሰን።
ከነ ኃጢአታችን ከነ ክርፋታችን ከነ በደላችን ስንመጣ በፍቅር የሚመለከተን በፍቅር የሚታገሰን ጌታ በፍቅር ታገሰዋል ሐዋርያው ቅዱስ ጳውሎስ። የፍቅር ሁለቱ እሳቤዎችን ማወቅ ያስፈልጋል። የፍቅር ሁለቱ እሳቤዎች ምንድናቸው ከተባለ ውስጣዊና ውጫዊ ነው። እየሰማችሁ ነው? ውስጣዊና ምናዊ ነው? አልሰማሁም። ውጫዊ ነው። ፍቅር በሁለት አይነት መንገድ ይታያል፣ ይተረጎማል። ብዙ ሰው ፍቅር ይኖራል እንጂ አይብራራም ይላል። በጭራሽ እኛ ቤት ስትመጡ ይብራራል። እየሰማችሁ ነው? ምን ይባላል? ይብራራል። ጊዜ ካለ ጊዜ የማይበቃም እንጂ ይብራራል። በአጭሩ ግን ፍቅር ይብራራል፣ ይረዱታል። ውስጣዊና ውጫዊ ይባላል። ውስጣዊ ሲሆን ምክንያት ነው። እየሰማችሁ ነው? ውስጣዊ ሲሆን ምንድነው? ምክንያት ነው። ውጫዊ ሲሆን ፍቅር ምርጫ ነው፣ ድርጊት ነው፣ አኗኗር ነው። ሶስቱን ይዛል። በደንብ ስሙ። ፍቅር ውስጥ ሲሆን ምንድነው አልኳችሁ? ምክንያት ነው። እየሰማችሁ ነው? ምንድነው? ምክንያት ነው። ውጫዊ ሲሆን ፍቅር ምርጫ ነው፣ ድርጊት ነው፣ አኗኗር ነው። ይሄ ማለት ባጭሩ ለምሳሌ ወንድምና እህት ሊሆን ይችላል፣ ባልና ሚስት ሊሆን ይችላል። ፍርድ ቤት ቀርበው ከቤቱና ከእህት ከሚስትና ከመኪና ከመሬትና ከወንድም ከዕቃና ከእህት ስትባል የመረጥከው መጀመሪያ እሱ ነው ያንተ ፍቅር። እየሰማችሁ ነው ወይ? ምክንያቱም የምትመርጡት ውስጣችሁ ያለውን ምክንያት ነው። ውስጣችሁ የምትሰጡትን ቦታ ነው የምትመርጡት። አይ ከዕቃው ሚስቴ ትሻለኛለች ካላችሁ ለእናንተ ትክክለኛው ፍቅር እሱ ነው፣ እሷ ነች ማለት ነው። ስለዚህ ፍቅር የሚተረጎመው የሚብራራው ውስጣዊና ውጫዊ የሚለውን በማየት ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለሙን እንዲሁ ወዷልና ይላል። እንዲሁ ምን ብሎታል? ንገሩኝ እንጂ እንዲሁ ማለት ምን ይመስላችኋል ወገኖች? እንዲሁ ማለት በአጭሩ ያለ ቅንፍ ነው የወደደን። ያለ ቅንፍ ማለት ምን ማለት ነው? ምንም አይነት መወደጃ ሳይኖረን፣ ምንም አይነት ምክንያት ሳይኖረው፣ ምንም አይነት ሪዝን ሳያቀርብ እንዲሁ ማለት ያለ ቅንፍ ነው የወደደን። አንተ እንዲሁ ተወደ፣ አንተ ያለ ቅንፍ ተወደ። እንዴት ነው ሌላውን ሰው እንዲሁ መውደድ የሚያቅት? አሁን በዚህ ጊዜ ያለ ትውልድ የሚገርማችሁ ሰውን ለመውደድ ብሔሩ መሆን አለበት። ሰውን ለመውደድ ጎሳ መሆን አለበት። ሰውን ለመውደድ የሱ አብሮ አደግ መሆን አለበት። ክርስቶስ እንዲሁ ነው ወገኖቼ የወደደን። ያለ ምክንያት ያለ ቅንፍ ነው የወደደን። ስለዚህ ፍቅር የሚገለጸው እንዲህ ባለ ልክ ነው። የመጨረሻው ይቅርታ ነው። እየሰማችሁ ነው? የይቅርታው የመጨረሻው ምንድነው? አቤት አልሰማሁም። ይቅርታ ነው። ሰዓት ስለሄደ ነው ፍቅርን የዘለልኩት። የመጨረሻው ይቅርታ ነው። የሚገርማችሁ የክርስትና የመጨረሻው ጥግ፣ የክርስትና የመጨረሻው መገለጥ ይቅርታ ነው። በደንብ ስሙኝ። የክርስትናችን የመጨረሻው ጥጉ መገለጡ ምንድነው ካላችሁ ይቅርታ ነው። አንድ ሰው የይቅርታ ሰው ነው ከተባለ የክርስትናን ጥጉን ይኖረዋል ማለት ነው። ይቅርታ ማለት ምን ማለት ነው ከተባለ የመጀመሪያው ይቅርታ ማለት አንተ በእኔ ውስጥ ትኖራለህ ማለት ነው። እየሰማችሁ ነው? ይቅርታ ማለት አንተ በእኔ ውስጥ ትኖራለህ፣ እኔ በአንተ ውስጥ እኖራለሁ ማለት ነው። ወንድማችሁ፣ እህታችሁ፣ ባላችሁ፣ ሚስታችሁ ባጠፋች ቀን ባጠፋች ሰዓት አይ ከዚህ በኋላ መቀጠል አንችልም ካላችሁ እናንተ የይቅርታ ሰው አይደላችሁ ማለት ነው። ይቅርታ ግን ካደረጋችሁ እናንተ ከችግሩ በላይ ያንን ሰው ነው በውስጣችሁ ያኖራችሁት ማለት ነው። እየሰማችሁ ነው? ይቅርታ ማድረግ ማለት አንተ በእኔ ውስጥ ትኖራለህ። የጠፋው ጠፍቷል፣ የጎደለው ጎድሏል፣ የሆነው ሆኗል። ዳሩ ግን አንተ በእኔ ውስጥ ትኖራለህ ማለት ነው። አንድ ሰው ይቅርታ ሲያደርግ
የመጀመሪያው ነው። ሁለተኛ ይቅርታ የማያደርጉ ሰዎች አብዛኛው ጊዜ ይገርማቸዋል ራስ አምላኪዎች ናቸው። በደንብ ስሙኝ። ራስ ምኖች ናቸው? አቤት ራስ አምላኪዎች ናቸው። ለምን መሰላችሁ? አንዳንድ ሰዎች ይቅርታ ተጠይቀው ይቅርታ ካላደረጉ ከነዛ ሰዎች እየታዘነላቸው ይኖራሉ። ስለበደልኩት እኮ ነው፣ ስላጠፋው እኮ ነው፣ እንዲህ እኮ ነው እየተባሉ እየታዘኑ እንዲኖርላቸው ይፈልጋሉ። ምክንያቱም ይቅርታ ካደረጉ ግን ሊቀጥሉ ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎች ራስ አምላኪዎች ስለሆኑ ይቅርታ ማድረግን ገንዘባቸው ማድረግ አይፈልጉም። እየታዘነላቸው እንዲኖሩ ይፈልጋሉ። ከንፈር እየተመጠጠላቸው እንዲቀጥሉ ይፈልጋሉ። ይቅርታ ካደረጉ ግን አብረው ይቀጥላሉ። ስለዚህ ራስ አምላኪ የሆኑ ሰዎች ለይቅርታ ራሳቸውን መግለጥ አይፈልጉም። ሶስተኛው ይቅርታ ማለት አሁን ብዙ ሰው አይታችሁ ከሆነ ይቅር ብያለሁ፣ በደንብ ስሙኝ፣ ይቅር ብያለሁ ከዚህ በኋላ ግን አብረን መቀጠል አንችልም ይላሉ አይደል? ንገሩኝ እንጂ እንላለን። አቤት ብዙ ሰው የሚገርማችሁ ለእርቅ ሲመጣ ጨርሻለሁ ትምህርቴ። ለእርቅ ሲመጣ ብዙ ሰዎች ምን ይላሉ? በሽማግሌዎች መካከል ላይ ሆነው እኔ ይቅርታ አድርጌለታለሁ፣ ዳሩ ግን ከዚህ በኋላ አብሬው መቀጠል እንደዚህ አይነት ይቅርታ አለ እንዴ? ንገሩኝ እንጂ። ይሄ ማለትን ማለት መሰላችሁ? ኢየሱስ ክርስቶስ ይቅር ብያቸዋለሁ ግን ከኔ ጋር መኖር ያስኬደናል? ያስማማናል? አያስማማም። ብዙ ሰዎች ይቅርታ አድርገው አብረው መቀጠል ግን መኖር ግን አይፈልጉም፣ ማስቀጠልን አይፈልጉም። ስለዚህ ይቅርታ ማለት የክርስትና የመጨረሻው ጥጉ መገለጫ ነው ወገኖቼ። ይቅርታ ማለት ትዳራችሁ እንዳይበተን፣ አብሮነታችሁ እንዳይሰበር፣ አብሮነታችሁ እንዳይቋረጥ የሚያደርግ ትልቅ ድልድይ ይቅርታ ይባላል። እየሰማችሁ ነው? ትዳራችሁ እንዳይፈርስ፣ ልጆቻችሁ እንዳይበተኑ፣ የገነባችሁት ነገር እንዳይናድ የሚያደርግ የመጨረሻው ጥጉ ይቅርታ ነው። ክርስትና ጥጉ ይቅርታ ነው። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ በመስቀል ላይ ሆኖ ተሰቅሎ የመጨረሻ ቃሉ አባት ሆይ የሚያደርጉትን አቤት ምን በላቸው? ይቅር በላቸው። አቤት ክርስቶስ የመጨረሻ ትምህርት ያስተማረን ስለምንድን ነው ማለት ነው? አቤት ያስተማረን የመከረን የሰራዊት ጌታ እግዚአብሔር የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።